አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉስ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ሆናችኋል። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አግኝታችኋል። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን ለአንድ ነገር ነው፣ የእርሱን በጎነት እንድንናገር፣ የእርሱን ቸርነት እንድንናገር። አያችሁ፣ የተመረጠን ትውልድ፣ የንጉስ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየን ወገን ነን። ኢየሱስ ጌታ ነው። የእግዚአብሔርን በጎነት የምንናገርበት ዕድሜና ጤና እግዚአብሔር ይጨምርልን።